አሰላሙ አለይኩም ኢድ ሙባረክ የኔ ወዶች እንዴት ናችሁ? ዛሬ በሌሊት የተጀመረ ብሎግ ነው ማሳያችሁ። በጣም በጠዋት ሱቢ ሰግጄ ነው የወጣሁት። መጀመሪያ ጸጉር ቤት ሄድኩኝ። ከዛ በኋላ ጸጉሬን ታጥቤ ካክስ ምናምን ገባሁና ተሰራው። ከዛ እግሬን ተሰራው። ለማይሞላ ነገር ሁሌ ኪችን ምንድነው ብዬ ለራሴም ጊዜ ልስጥ ብዬ ነው። የኪችንም ይደረስበታል። እኔ ግን ሮማታ ነበር ዶሮውን ሰርቼ የጨረስኩት። ለዛ ነበረ ለራሴ ጊዜ ልሰጥ የወጣሁት ማለት ነው። እናይም በዚህ መልኩ ኒሃጋ ሄጄ ተሰራው። ያው ቪዲዮን እንዳያችሁት ነው። በጣም አሳምራኛለች፣ ደስ ብሎኛል። ከዛ የልጆቼ ጀለቢያ ደግሞ የረዘመባቸው ነበር። እሱን ለማስተካከል ወደ መርካቶ ሄድኩ። ከዛ መልስ ደግሞ እንቁላሉን ጣድኩትና ዶሮውን ሞቀል አድርገው ብዬ ከዛ ፍቅር ስዊት ኬተሪንግ ይሄንን የመሰለ ኬክ ሰባያ ቶርታ ኬክ ምንም የቀራት ነገር የለም። ወላሂ በጣም የሚጣፍጥ ነው። ከቀመስኩት በኋላ ነው ይሄንን ቮይስ እያደረኩላችሁ ያለሁት። ሲያዩት ያላማረ አይደል የሚባለው። ይሄ ደግሞ ሲያዩት በጣም የሚያምር ቶርታው ኬክ ብትሉ ያኛው ኬክ ብትሉ ሶፍት ኬኩ ሰባያው በጣም የሚጣፍጥ ሲታይ የሚያምር ፓኬጂንጓ ሁሉ ነገሩን በጣም ነው የወደድኩትና ፍቅር እጅሽ ይባረክ። እናንተ ፍቅር ስዊት ኬተሪንግ ከዛሬ ጀምሮ እየደወላችሁ ኦርደር ብታደርጓት ማንኛውንም ጣፋጭ ነገሮችን ትሰራላችኋለች። ሰባያው እንዴት እንደበሰለ ውስጡ ማር በደንብ የጠጣ ነውና በጣም ነው ደስ የሚለው። በጣም ይጣፍጣል። ስልኳንም አካውንቷንም ከስር ስለማስቀምጥላችሁ እየደወላችሁ ማዘዝ ትችላላችሁ። እኔ በበኩሌ በጣም ነው የወደድኩት። ኬኩን ደግሞ ነገ ቆርሼ ያሳያችኋለሁ። በጣም ነው የሚጣፍጠው። ሰባያዋ አንደኛ እስከዛሬ ከቀመስኩት ሰባያ ሁሉ ምርጥ ብያለሁ። ጀግና እናት ናት። እናንተም እየደወላችሁ እዘዟት፣ አበረታቷት። ካለችበት ዲፕሬሽን ውስጥ ስራ በመስራት ራሷን እንግዲህ ከዲፕሬሽን ለማስወጣት እየሞከረች ነው። በዛ ላይ ሞያዋ እኔን አምናችሁ እዘዟት። በጣም ትደሰቱበታላችሁ። ስልኳን አካውንቷን ከስራ አስቀምጣለሁ። መልካም ኢድ ይሁንላችሁ። ዶሮዬንም በዚህ መልኩ ሰርቼ ጨርሻለሁ። ይሄን ሁሉ ብሎግ ከጨረስኩ በኋላ ማታ 2 ሰዓት ከምናምን ይሄን ቮይስ ኦቨር ሳረግ ሱቅ ሄጄ ይሄንን ይመስላል ሱቃችን። መታችሁ ለገዛችን ሁሉንም ኦርደር ላደረጋችሁን አላህ ይወደዳችሁ፣ አላህ ያክብራችሁ። እናመሰግናለን። ቻው